እኔን ስሙኝህ ብላችሁ ካለለህ የለህም የኔ አባት ብላችሁ ባላችሁ ነገር ዘና ብላችሁ ደረታችሁ ነፍታችሁ ሲሰሩ ማለት ነው የሚጨምርላችሁና የሚያሽቃብጥላችሁ የሚልላችሁ ብዙ ነው። ያሌለው ሰው ማንንም አይወደው ማንንም። እኔ ወላሂ እየቀለድኩ ምናልባት ሁሌ እኔ ላይቭ ላይ ስለምቀልድ ስለምስቅ ስለምጫወት ምናምን ነገር ቀልድ ወይም ፌዝ ነው የሚመስላችሁ፣ ግን ኖ አይደለም። በደንብ ህይወትን አገላብጬ እንዲያርግ አይቼዋለሁ። የሰውንም ልክ ቲክቶክ ላይ ያለው የሰውንም ልክ አይቼበታለሁ። እዚህ ደግሞ ከመጣው ቤተሰብን፣ ጓደኛን፣ ዘመድ አዝማድን አይቼበታለሁ። ድሃ ስትሆን ጠላትህ ብዛቱ። አው ልክ ነሻው። ድሃ ስትሆን ጠላትህ ብዛቱ እንዳይደረግልህ የሚያሴሩት ሴራ፣ እንዳይሰጥህ የሚደረገው ሴራ ብዙ ነገር ነው። እኔ እቺ ሆዴ እናንተ ሆድ ለምግብ ብቻ አይደለም የተፈጠረው፣ ብዙ ነገር ሊይዝ ነው። እቺ ሆዴ ብዙ ነገር ነው ያዘችው። ለምን ለነገ ጥሩ ነው እኮ ማለፋችሁ በእንደዚህ አይነት ነገር። እኔ አሁን ላይ ያለሁበት ሁኔታ እወደዋለሁ። ለምን አትሉኝም? ያለሁበት ሁኔታ ባይመቸኝ ያለፍኩበት ነገር ተመችቶኛል። ለምን የሆነው ለበጎ ነው፣ ልማርበት ነው። እንደዚህ ባልሆን ምናልባት ደግሞ አልማርበትም ነበር። እንደዚህ ባልሆን ምናልባት አልማርም፣ ታጥቦ ጭቃ ሆን ነበር። ለዛ እማርበታለሁ። እኔ አሁን በሆንኩት ነገር ላይ እማርበታለሁ። ኢትስ ኦኬ። ቻርጀሬን ላምጣ። ዋለ ቾክዬ ነው ወደዚህ የመጣሁት። ወደ ኢትዮጵያ ስመጣ ቾክዬ ነው የመጣሁት። በጣም ቾክዬ ነው የመጣሁት ወደዚህ ስመጣ ማለት ነው። መቾከል አልነበረብኝም። ብዙ ወዳጅ የሚባሉ ሰዎች መክረውኛል። ተይ ያለው ነገር ከባድ ነው አትጂ ብለውኛል። እኔ ነኝ አልሰማ ያልኩት። ገብቷችኋል? አልሰማ ያልኩት እኔ ነኝ። ገብቷችኋል? ምን አባቱ ነው? አሁን ተመለሽ። አሻራ አለብኝ። እንዴት ሆኜ ነው የምመለሰው? አሻራ አለብኝ። እንዴት እመለሳለሁ? ቆይ ቻርጅ ልቀይር። እና ልምጣ የምትሉ ሰዎች ምንድነው ያላችሁ? እስኪ ምን ሰርቻለሁ በሉ። ምንድነው ያላችሁ? እስኪ ምን ሰርታችኋል? ልምጣ የምትሉኝ ሰዎች፣ ኢትዮጵያ ልምጣ የምትሉኝ ሰዎች እስኪ ንገሩኝ። እዚህ ምን ሰርታችኋል? ቀላል ያሳቀቃል እንዴ ታውፊ? እና እስቲ ምን ሰርታችሁ ልምጣ የምትሉኝ እስኪ። እኔ ይሄ ርዕስ አድርጌ ምን ልታረጉ ነው እስቲ የምትመጡት? ምን አለ እስቲ ንገሩኝ። ምን ታረጋላችሁ? እንደኔ ሄናችሁ ልትኖሩ ነው? እኔ የምኖረው ኑሮ ልትኖሩ ነው? አይ ላቭ ዩ ስደት አልኳችሁ እኮ። አይ ላቭ ዩ ሳውዲ፣ አይ ላቭ ዩ ሳውዲ፣ አይ ላቭ ዩ መዳም። ምን ነው ይደክመኛል፣ በእርግጥ ይደክመኛል። ፎቅና ታች አጸዳለሁ፣ እዛ ልደክመኝ ይችላል። በቃ ብዙ ዋጋ ልከፍል እችላለሁ። ግን ማሮቼ አላጣም፣ ወላሂ አላጣም። ደሞዝ ይሰጠኛል፣ ብር ይሰጠኛል። ደሞ ፏላለሁ፣ ለቤተሰብ ልካለሁ። እናቴ እንዲህ ስትለኝ እኔ አሁን ላይ ልንገራችሁ ማለት ነው ወላሂ። በተለይ ደግሞ ለቤተሰብ ሰጣችሁ የለመዳችሁ ሰዎች፣ ለእናት ማለት ነው፣ ሌላውን ተውት፣ ለእናታችሁ ሰጣችሁ የለመዳችሁ ሰዎች ማለት ነው። ምን መሰላችሁ የምትሆኑት? እዚህ ሀገር ስትመጡ ምናምን ነገር የሆነ እጃችሁ ላይ ካሌለ ወይ እናታችሁ አታ ምናምን ነገር እናታችሁ ከፍቷል ስታዩ ማለት ነው። ይሄ መስጠት ለምዷል። መጀመሪያ ይሄ መስጠት ስለለመደ ማለት ነው ትናደዳላችሁ። እንዴት እናቴ አታ መስጠት እንዴት ያቅተኛል? ለምንድን ነው? እዛ ስሆንስ እዛ ካለው ስራ በፈታ ለእናቴ ልክላታለሁ፣ ተበድሬ ልክላታለሁ፣ ሰርቼ እከፍላለሁ። እዚህ ማን ያበድራችኋል? እዚህ ማን ያበድራችኋል? ብር ያለው ሰው እየሄዳችሁ ብትጠይቁት የምክንያት አይነት ነው የሚነግራችሁ። ለምን ስራ የላችሁም? ስራ ፈትናችሁ ኬታም ተስተኛለች ይላል። ኬታም ተስተኛለች። ለዛ አግባብ አይደለም። እኔ ዝም ብላችሁ ዱባይም አስቤያለሁ፣ ግን ሲኦሲ ልጨርስና ዱባይም አስቤያለሁና እኔ በመምጣቴ ተጸጽቻለሁ። በጣም በመምጣቴ ተከፍቻለሁ። ልክ አይደለም። ኳታር ስንት ነው? እኔ ኳታር አለይኩም ኳታር እንዴት ነሽ ሞን? እና ኳታር አለይኩም። እኔ ዝም ብላችሁ ነው አልልም።
አልልም። ኢትዮጵያ ዝም ብላችሁ ነው አልልም በፍጹም። ጸግሽ ምን ይጂ ወላሂ ብር የለኝም ወላሂ። እና ዝም ብላችሁ አትምጡ የኔ ውዶች፣ ወላሂ ጸጥ ብላችሁ አትምጡ። ኢትዮጵያ ዝም ብላችሁ አትምጡ። በምክንያት ያለ ራሳችሁ የሆነ ስራ ካላችሁ እኔ ምንም የምሸፋፍነው ነገር የለም። አራታካ እሺ በቃ እሺ ይው እያካበደች እኔ እኮ እንደዛ ነበር የምለው እዛ ያለው ወላሂ እውነቴን ነው። እንደዚህ ነው እንደዛ ይከብዳል እንዲህ ነው እንዲህ ሲሉ ማለት ነው። ኧረ ተውፊቅ ተውባለ አሁንም ብር ተጠየቀች ይችላል። እንዴት ሰማኸኝ? ቆይ እንዴት ሰማኸኝ? ኦኬ ብር የለኝም ስል ሰምተክ ነው። አይዞን እሺ ጸግሼና እኔ ያለ ምክንያት አይደለም ይሄን ሁላ እዛ ያለሁኝ እንደዛ ነበር የምለው። ሰው ምናምን ነገር እንዲህ ሲያወራ ምናምን ነገር ሳይማ ከባድ ነው እዚህ ብለሽ ምናምን ሲሉ ትሽ ምን ነው ይነትሽ ይናል ምን ነው በዚህ እንደዚህ አደርጋለሁ በዛ እንደዚህ ፕላን አወጣ ነበር። ፕላን ግን እንኳን ለፕላን የኔ ገንዘብ ለላዳና ለመሪንዳ ራሱ አልበቃችም። ልንገራችሁና ለላዳና ለመሪንዳ ራሱ አልበቃችም እንኳን ለፕላን ማለት ነው። ገባችሁ? ልናገር ፈልጌ ተናገር፣ ችግር የለውም ተናገርና እኔ እንዳትመጡ እምላችሁ ሰዎች ለራስሽ ሀገር ገብተሽ እንዲህ የምትሉኝ ጊዜ ያለ ብዙ ቀን ማለት ነው። እንደዛ አላችሁ። ይሄው አሁን ዝንቧ መታሳመችኝ። ኢትዮጵያ ስትመጡ ስታጡ ቅጫምና ቁንጫ ነው የሚወዳችሁ። ቅድም እኮ ብያችኋለሁ፣ ጨርሻለሁ። ቅድም ሰው አይወዳችሁ፣ ቤተሰብ አይወዳችሁ። ነገርኳችሁ እኮ እኔ ፊልተር ነው እንዲያሰማኝ አፈር ነው መስሎ አፈር በአካል ብታዩኝ ላሽ ነው የምትሉኝ። አታውቁኝም፣ አንተዋወቅም። ላሽ ነው የምትሉኝ። አዎ ስለዚህ መጣችሁ እንደኔ አፈር ከአፈር ከምትሆኑ ይሄው አሁን እስቲ ከዚህ ግርግዳ ጋር አስተያዩኝ። ማች ነን ከዚህ ግርግዳ ጋርና እኔ ማች ነን። በጣም ነው የምንመሳሰለው። በጣም እንደዚህ አይነት ቀሚስ ባሰፋ እንዴት እንደሚያምርብኝ። ለምን አፈር ነው የምመስለው። ለዛ የራሳችሁ የሆነ ነገር ሳይኖራችሁ አራት አስፈራሪኝ። እኔ ወላሂ እያስፈራራውኝ አይደለም። ወላሂ ውዶቼ እኔ እያስፈራራችሁ አይደለም። ይሄ ማስፈራራት አይደለም። ይሄ እውነታ ነው። ይሄ ወላሂ እውነታ ነው። እንዴት እኔ እንዲህ ግልጥ ተደርጎ እኮ ኢትዮጵያን ማለት ነው እንዲህ ግልጥ ተደርጎ ወይ መቶ የሚሄድ ሰው ጠይቁ እስቲ ጸግሽ መተክ ትሄድ የለ እንደ ኢትዮጵያ እስኪ ንገራቸው። መቶ የሚሄድ ሰው ጠይቁ። እሺ እኔን ካላመናችሁኝ መቶ የሚሄድ ሰው ጠይቁ። ምናልባት ገንዘብ ያለው ሰው ባለሀብት ሰው መቶ የሚሄድ ከሆነ ስለ ኢትዮጵያ ምንም ደንታ አይሰጠውም። ፈታ ብዬ መጣው ነው የሚልሽ። የኔ እናት ፈታ ብዬ መጣው ነው የሚልሽ። ገንዘብ አለው እሱ እንደፈለገ በሸነና ብሎ ቺክ አገላብጦ ጠጥቶ በልቶ ነው የሄደው። እሱ ችግር አያውቅም። ማሪ ችግር አያውቅም። እሺ ይኸውላችሁ ለእረፍት ማለት ነው ይቃማ ያላችሁ ሰዎች ኦኬ፣ ለእረፍት ኦኬ፣ መታችሁ እናት አባት ጠይቃችሁ ቤተሰብ ጠይቃችሁ ኦኬ፣ እንደዛ ከሆነ ማለት ነው። ግን ኖ እዚሁ ለመቀመጥ ካላችሁ በራሳችሁ ወስናችሁ አልኳችሁ። በራሳችሁ ወስናችሁ የሆነች ነገር የሆነች ስራ ግቢያችሁ ላይ እሱም እኮ ነገራችሁ። ግብር ወገባችሁን ሱቃችሁን ያዘጋችኋል። ምክንያቱም የምታገኙት ሌላ መንግስት ግብር የሚጠይቃችሁ ሌላ። አይገናኝም ውዶቼ፣ አይገናኝም። ለዛ ግቢያችሁ ላይ የሆነ ስራ የምትሰሩ ከሆነ በቃ አልሐምዱሊላህ በዚች ተቻሽዬ እኖራለሁ ቢያንስ ለእለት ጉርሻዬ አላጣሁም ምትሉ ከሆነ ኦኬ ኢትስ ኦኬ ኑ። ግን በዚች በያስኳት ነገር ሄጄ የሆነ ነገር አረጋለሁ። ከቦሌ ነው አቀባበል የሚያረጉላችሁ። ከቦሌ ሌባው አቀባበል ያረግላችኋል መጀመሪያ፣ ከዛ ቤተሰብ አቀባበል ያረግላችኋል፣ ከዛ ጓደኛ ከዛቸው የኔ እናት ካረጉሽ በኋላ እንደ ጀላቲ ካረጉሽ በኋላ የኔ እናት አያውቁሽም። ከዛ ምን ይሉሻል? ወይኔ ደግሞ ይሄ ወላሂ ልንገራችሁ ብረሽ ካለቀ በኋላ ምናምን መንገድ ላይ ምናምን ስትገናኙ ከጓደኞች ወይኔ እኔ ምልሽ ምን ነው ገጣሽ? ወይኔ አንቺ ራስሽን ማንዳጥ እንዴ አንዴ አይዞሽ እንደዚህማ ራስሽን አትጣይ። ምን ነው አልሆነሽም እንዴ? ያገር ደበረሽ እንዴ? ወይ ማሬ ለምን ድጋሚ አትሞክሪ? ወላሂ ነው የምላችሁ። ምን ነው ለምን ድጋሚ አትሞክሪ? ለምን ድጋሚ አትሄጂ? በእንትን አልሽ እኮ ከሳሽ እኮ ምን ነው
ምን ነው ቆይ ስራም ነገር አልጀመርሽም? አልቋል እኮ ብሩ እኮ አልቋል። አብሯችኋል፣ ጨርሷችኋል። ምን ስራም አልሞከርሽም? እንዲህ አላልሽም? እንደዛም አላረግሽም ይላል ደግሞ የኛ ደግሞ ያበሻ እንትን የማይካዳቅ ወላሂ ይኸው ከዋሸውኝ አላህ ይጣልብኝ። እኔ ውሸቴን ከሆነ አላህ ይጣልብኝ። ዩቲዩብ የለሽም እንደ ሴት ዩቲዩብ ምን ያርግልኛል? ዩቲዩብ ነገርኩህ እኮ ካለህ ነው። ሰብስክራይብ ራሱ የምትደረገው ካለህ ነው። ባባ ያልሰማኸኝም እንዴ? እኔ ዩቲዩብን አምጥቻውን ሰብስክራይብ አድርጉ ብላቸው የት ነሽ ይሉኛል። መጀመሪያ ኢትዮጵያ ወይ ባል ወዳችሁ አፍቅራችሁ ፈልጋችሁ ተፈላልጋችሁ የምትጀምሩት ህይወት እንጂ ባል ለችግር መጠለያ ሊሆን አይችልም። ባል እንደ ድሮ አይደለም። ባልም ተቀይሯል። እንደ ድሮ አይደለም። ባል አሁን እንደ ድሮ አይደለም። ባል ስሪ ሰራለው ነው። ባል አሁን ስሪ ሰራለው። አንቺም ስሪ እኔም እሰራለሁ። አንቺም ጠዋት ወጥተሽ ማታ ትገቢልሽ። እሱ በቃ ቤት ውስጥ የሆነች ሰራተኛ ነገር ምናምን እንደዚህ ይቀጠራል። ከዛ ውጪ የለም የኔ ውዶች የለም። በውሸት ዓለም አትቃዡ። እኔ ትምህርት አይቼ ሁሉንም ነገር አይቼ ነው የምነግራችሁ። በ2 ሚሊዮን